አሁኑኑ በእጃችሁ ያለው ሙዝ አስቀምጡ። አዎ በትክክል ነው የሰማችሁት። በየቀኑ ለጤና፣ ለጉልበት እና ለቁርስ ብላችሁ የምትመገቡት ይህ ተወዳጅ ፍራፍሬ በተወሰኑ ሰዎች ላይ ልክ እንደ ጸጥተኛ መርዝ ሊሰራ እንደሚችል ብነግራችሁስ? ዛሬ የምነግራችሁ ሚስጥር ስትሰሙ ለዘላለም ሙዝን የምታዩበት መንገድ ይቀየራል። ወደ ሚስጥሩ ከመግባታችን በፊት አንድ እውነተኛ ጥያቄ ልጠይቃችሁ። እናንተ ብዙውን ጊዜ ሙዝን የምትመገቡት መቼ ነው? ጠዋት በባዶ ሆዳችሁ ወይስ ከምግብ በኋላ? አሁኑኑ ቪዲዮን ፖዝ አድርጉና ኮሜንት ላይ ጻፉልኝ። መልሳችሁ ህይወታችሁን ሊያድን ይችላል። ዛሬ ስለ ሙዝ የምናወራው የተለመደውን ፖታሲየም አለው፣ ኃይል ይሰጣል፣ ለልብ ጥሩ ነው የሚለውን አሰልችና የተደጋገመ ታሪክ አይደለም። ዛሬ የምንገልጠው ማንም የማይነግራችሁን የህክምና ማስጠንቀቂያዎች፣ ሙዝ እና የላስቲክ ጓንት ያላቸውን አስደንጋጭ ዝምድና እንዲሁም አንድ ወጣት በቀን 20 ሙዝ በመብላቷ የተፈጠረባትን እጅግ ዘግናኝ የህክምና ቀውስ ነው። እስከ መጨረሻው ከተከታተላችሁ ጤናችሁን ብቻ ሳይሆን የቤተሰባችሁንም ህይወት ትታደጋላችሁ። አብዛኛዎቻችን በየቀኑ በቤታችን የምንሰራው እና ሰውነታችን በቀጥታ ለድንገተኛ የህክምና ቀውስ እያጋለጠ ያለው እጅግ አስፈሪ የአጠቃቀም ስህተት አለ። ነገር ግን ይህ ገና መጀመሪያ ብቻ ነው። ከዚህ በኋላ የሚመጣው ይበልጥ ያስደንቃል። እስቲ አስቡት። በየቀኑ የምንበላ ሙዝ በእርግጥ እኛ እንደምናስበው ፍራፍሬ አይደለም ብሎስ? ቆይ ከዚህ በላይ ላስደንቃችሁ። የሙዝ ዛፍ ብለን የምንጠራው ግዙፍ ተክል በእርግጥ ዛፍ አይደለም። አዎ የሙዝ ተክል ከእንጨት የተሰራ ግንድ የለውም። ይልቁንም በዓለማችን ላይ ካሉ ትልልቅ የእጽዋት ዝርያዎች አንዱ ነው። ግንድ የሚመስለው ክፍል ከመሬት ስር ከሚገኝ ስር ተነስቶ እርስ በርሱ የተጠመጠመ የቅጠሎች ስብስብ ብቻ ነው። ይህ ብቻ አይደለም። ሙዝን ከምን ቤተሰብ እንደሚመደብ ታውቃላችሁ? ከሊሊ አበባ፣ ከኦርኪድ፣ ከዝንጅብል እና ከኮረሪማ ጋር የስጋ ዝምድና አለው። እርስዎ ምን ይመስላችኋል? ይህን ስትሰሙ ሙዝን እንደገና በአዲስ አይን አላያችሁትም? እስቲ የተሰማችሁን ስሜት ኮሜንት ላይ አሳውቁኝ። አሁንም አልጨረስንም። የመጀመሪያዎቹ የዱር ሙዞች አሁን እንደምናውቃቸው ቢጫ እና ጣፋጭ አልነበሩም። ቀይና አረንጓዴም ነበሩ። በውስጣቸውም ትልልቅና ለመብላት የሚያስቸግሩ እጅግ ብዙ ዘሮች ነበሯቸው። እኛ አሁን የምንመገበው ሙዝ የሰው ልጅ ያዳቀለው ዘር አልባ የሆነና ራሱን በዘር ማራባት የማይችል ክሎን ነው። ደግሞስ ሰማያዊ ሙዝ እንዳለ ሰምታችሁ ታውቃላችሁ? አዎ ሰማያዊ ቀለም ያለው ጣዕሙ ደግሞ ልክ እንደ ቫኒላ አይስክሪም የሚጣፍጥ ሙዝ አለ። ሌላው አስገራሚ ነገር ደግሞ በአውሮፓ ውስጥ ከፍተኛውን የሙዝ ምርት የምታመርተው ሀገር ማን እንደሆነች ታውቃላችሁ? በበረዶ በበዛበት አይስላንድ ነው። ከመሬት ስር ያለውን የተፈጥሮ ሙቀት በመጠቀም ሙዝን በብዛት ያመርታሉ። በአፍሪካ እንደ ሩዋንዳ እና ዩጋንዳ ባሉ ሀገራት ደግሞ ከሙዝ ቢራ ይዘጋጃል። ነገር ግን እነዚህ አስደናቂ እውነታዎች አንድ ነገር ናቸው። ሙዝ በሰውነታችን ውስጥ ሲገባ የሚሰራው ኬሚካላዊ ጦርነት ግን ሌላ ነው። ከዚህ ጀርባ ያለው ሚስጥር ምን እንደሆነ ትገምታላችሁ? ወደ ጤናው እንምጣ። ሙዝ በውስጡ ትራይፕቶፋን የተባለ አሚኖ አሲድ አለው። ይህ ንጥረ ነገር ወደ አንጎላችን ሲገባ ወደ ሴሮቶኒን ይቀየራል። ይህ ማለት ሙዝ ተፈጥሯዊ የጭንቀት ማስታገሻ ነው። ነገር ግን ጥንቃቄ፣ ጤናን ልናተርፍበት ያሰብን ሙዝ ወደ ከባድ የሰውነት መመረዝ የሚቀየር አደገኛ ሁኔታ አለ። አንድ በእውነተኛ ሕክምና መዝገብ ላይ የሰፈረ አስደንጋጭ ታሪክ ልንገራችሁ። በአኖሬክሲያ ኔርቮሳ ምግብ የመጥላት የስነ ልቦና ህመም የምትሰቃይ አንዲት የአስሮቹ ዕድሜ ላይ የምትገኝ ወጣት ክብደቷን ለመቀነስ በሚል በቀን እስከ 20 ሙዝ ብቻ መብላት ጀመረች። ይህ ድርጊት ለ2 ዓመት ያህል አደረገች። ውጤቱ ምን ሆነ ብላችሁ ታስባላችሁ? በደሟ ውስጥ ያለው የፖታሲየም መጠን በከፍተኛ ሁኔታ በማሻቀቡ ልቧ ድንገት ሊቆም አፋፍ ላይ ደረሰ። እንዲሁም የዶፓሚን መጠኗ መሆን ከሚገባው 6.2 ናኖግራም ፐር ሚሊ ሊትር ወደ 210 ናኖግራም ፐር ሚሊ ሊትር በማደጉ ለከፍተኛ የስነ ልቦና ቀውስ እና የባህሪ መዛባት ተጋለጠች። የህክምና ባለሙያዎች ጣልቃ ገብተው አመጋገቧን እስካስተካከሉላት ጊዜ ድረስ ህይወቷ በከፍተኛ አደጋ ውስጥ ነበር። ሙዝ መድኃኒት ቢሆንም ልክ ሲያልፍ ግን መርዝ ይሆናል። እርስዎ በዚህ ሁኔታ ቢሆኑ ምን ያደርጉ ነበር? በቀን ስንት ሙዝ ትበላላችሁ? እስቲ ኮሜንት ላይ ቁጥሩን አስቀምጡ። አሁን ደግሞ ማንም ወደማይጠብቀው እጅግ አስደንጋጭ ሚስጥር ውሰዳችሁ። ሙዝ እና የላስቲክ ጓንት ምን ያገናኛቸዋል? እስቲ አስቡት። የላስቲክ ጓንት ስትነኩ፣ የህክምና መሳሪያዎች ስትጠቀሙ አሊያም ፊኛ ስትነፉ የሚያሳክካችሁ ከሆነ ሙዝ ስትበሉ ህይወታችሁ አደጋ ላይ ሊወድቅ ይችላል። ይህ በህክምናው ዓለም ላቴክስ ፍሩት ሲንድረም ይባላል። እንዴት ሊሆን ቻለ? በሙዝ ውስጥ የሚገኝ ፕሮቲን ከተፈጥሮ ላስቲክ ፕሮቲን ጋር አወቃቀሩ ፍጹም ተመሳሳይ ነው። የሰውነታችን በሽታ ተከላካይ ህዋሳት ይህን መለየት ስለሚያቅታቸው ሙዝ ስንበላ ልክ ላስቲክ እንደዋጥን ቆጥረው ከባድ የነፍስ አድን ጦርነት ይከፍታሉ። ይህ ደግሞ ለከፍተኛ አለርጂ፣
ከንፈርና ጉሮሮ ማበጥ፣ የሆድ ቁርጠት አልፎ ተርፎም ለመተንፈስ ችግር ሊያጋለጥ ይችላል። ቆም በሉ። ይህን መረጃ ስንቶቻችሁ ታውቁታላችሁ? ምናልባት አንዳንዶቻችሁ ሙዝ ስትበሉ ጉሮሯችሁን የማሳከክ ወይም ከንፈራችሁን የመደንዘዝ ስሜት ተሰምቷችሁ ያውቃል? ይህ እንግዲህ ዝም ብሎ አይደለም። ኮሜንት ላይ ልምዳችሁን አካፍሉ። ከዚህ የባሰ አለ። ሙዝን ፈጽሞ መብላት የሌለባቸው አሊያም በከፍተኛ ጥንቃቄ መብላት ያለባቸው የሰዎች ስብስቦች አሉ። አንደኛ፣ የደም ግፊት መድኃኒት የሚወስዱ ሰዎች። እነዚህ መድኃኒቶች በሰውነት ውስጥ ፖታሲየም መጠን ይጨምራሉ። ሙዝ ደግሞ የፖታሲየም ማዕድን ክምችት ነው። ሁለቱ ሲገናኙ ፖታሲየም ከልክ በላይ ሆንና የልብ ምትን አዛብቶ ኩላሊትን ከጥቅም ውጭ ሊያደርግ ይችላል። ሁለተኛ፣ የኩላሊት ህመምተኞች። ኩላሊት በትክክል ማጣራት ካልቻለ ከሙዝ የምናገኘው ከፍተኛ ፖታሲየም በደም ውስጥ ይከማችና ልብን በድንገት ሊያቆም ይችላል። ሶስተኛ፣ ከባድ ማይግሬን። ሙዝ በውስጡ ታይራሚን የተባለ ንጥረ ነገር አለው። ይህ ደግሞ ለአንዳንድ ሰዎች የማይግሬን ህመም በድንገት ሊቀሰቅስ ይችላል። እዚህ ላይ ሌላ አስገራሚ ነገር አለ። የስኳር ህመምተኞች ሙዝ መብላት ይችላሉ ወይስ አይችሉም? መልሱ ያለው በሙዝ የመብሰል ደረጃ ላይ ነው። ከመጠን በላይ የበሰለና ጥቁር ነጠብጣብ ያወጣ ሙዝ ስታርቹ ሙሉ በሙሉ ወደ ነፃ ስኳርነት ስለተቀየረ የደም ስኳርን እና የኢንሱሊን መጠንን በቅጽበት ሰማይ ያደርሷል። በአንጻሩ ያልበሰለ አረንጓዴ ሙዝ ቢመገቡ እጅግ ይመረጣል። ጥናቶች እንዳረጋገጡት ያልበሰለ ሙዝ በውስጡ ከ80 እስከ 90% ሬዚስታንስ ስታርች ስላለው ስኳርን ቶሎ ወደ ደም አይለቅም። ስለዚህ የስኳር በሽተኞች የበሰለውን ትተው ያልበሰለውን መመገብ አለባቸው። አሁን ደግሞ ወደ ትልቁ የሁላችን ስህተት እንምጣ። ቪዲዮ መጀመሪያ ላይ የጠየቅኳችሁን ጥያቄ ታስታውሳላችሁ? ሙዝ መቼ እንብላ? ብዙዎቻችን ጠዋት በባዶ ሆዳችን ለቁርስ ወይም ክብደት ለመቀነስ በሚል ሙዝን እንበላለን። ይህ ግን 100% ስህተት ነው። ለምን? ሙዝ ከፍተኛ መጠን ያለው ማግኒዚየም እና ፖታሲየም አለው። በባዶ ሆድ ሲገባ በደማችን ውስጥ ያለውን የማግኒዚየም እና የካልሲየም ሚዛን በአንድ ያዛበዋል። ይህ ለልብ ጤና እጅግ አደገኛ ነው። በሁለተኛ ደረጃ በውስጡ ያለው ተፈጥሯዊ ስኳር የደም ስኳራችንን አሻቅቦ ድንገተኛ ጉልበት ይሰጠናል። ነገር ግን ከጥቂት ሰዓታት በኋላ ስኳር ድንገት ቁልቁል ሲወርድ ከፍተኛ ድካም፣ ራስ ምታት እና የባሰ ረሃብ ይፈጥርብናል። ታዲያ መፍትሄው ምንድን ነው? ሙዝን ሁል ጊዜ ከሌሎች ምግቦች ጋር መመገብ፣ ለምሳሌ ከለውዝ፣ ከኦትሜል ወይም ከእርጎ ጋር አዋሃዳችሁ ብሉ። ወይም ምሳ በልታችሁ ከ2 ሰዓት በኋላ እንደ መክሰስ ተጠቀሙበት። ነገር ግን ይህ ብቻ አይደለም። ሳይንስ አሁን ያረጋገጠው ሌላ አስገራሚ ግኝት ልንገራችሁ። አረንጓዴ ሙዝን አድርቆ ዱቄቱን መጠቀም ለአንጀታችን ባክቴሪያዎች ትልቅ የህይወት ውሃ ነው። በአንጀታችን ውስጥ ለሚገኝ ጠቃሚ ባክቴሪያዎች እንደ ቢፊዶ ባክቴሪየም፣ እንደ ፋሲሊ ባክቴሪየም ላሉ ምርጥ ምግብ ሆኖ ያገለግላል። ይህ የምግብ መፈጨትን ከመፋጠን በላይ የሆድ መነፋትን ይከላከላል። ብሎም ሾርት ፋቲ አሲድ የተባሉ ኬሚካሎችን በማምረት ጥሩና የተረጋጋ እንቅልፍ እንድንተኛ ያደርጋል። በተለይም ደግሞ ክብደት ላለባቸው ሴቶችና 16 እስከ 23 ዓመት ላሉ ወጣቶች እጅግ ልዩ የሆነ የጤና ጥቅም እንዳለው የቅርብ ጊዜ ሕክምና ጥናቶች አረጋግጠዋል። እንግዲህ ተመልካቾቻችን ዛሬ ስለ ሙዝ የተማርነው ነገር በቀላል የሚታይ አይደለም። ፍራፍሬዎች ሁሉ ለሁሉም ሰው ሁሌም መድኃኒት አይደሉም። ጤናማ አመጋገብ ማለት ስለ ምግብ ያለንን እውቀት ማሳደግ፣ የራሳችንን የጤና ሁኔታ ማወቅ እና ትክክለኛውን ነገር በትክክለኛ ጊዜ መመገብ ማለት ነው። ከዛሬው ቪዲዮ በጣም ያስገረማችሁ እውነታ የትኛው ነው? የሰማያዊ ሙዝ ጉዳይ ወይስ የሙዝና የላስቲክ አለርጂ ዝምድና? አሊያም ጠዋት በባዶ ሆድ መብላት አደገኛ መሆኑ? ኮሜንት ላይ ጻፉልኝ። ሁሉም ኮሜንቶች አነባለሁ። ይህ ቪዲዮ ለእርስዎ ጠቃሚ ሆኖ ካገኙት አሁኑኑ ለምትወዷቸው ለጓደኞቻችሁና ለቤተሰቦቻችሁ ሼር በማድረግ ከስተት ይታደጓቸው። ቪዲዮውን ላይክ በማድረግን አትርሱ፣ ምክንያቱም ይህ መረጃ ለብዙ ሰዎች እንዲደርስ ይረዳል። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቱን ተጫኑ። በቀጣይ ከዚህ የበለጠ አስገራሚና ጤናችሁን ከሚጠብቁ መረጃዎችን ይዘን እንመጣለን። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ጤናማ ሕይወት፣ ብሩህ ዘመን ይሁንላችሁ። ቻው